የተከበራችሁ የትዝብት ወግ ተከታታዮች እንኳን ወደ ሳምንታዊው የቢዝነስ መረጃና ትንታኔ መርሃ ግብራችን በሰላም መጣችሁ። ዛሬ ሰኞ ነው። አዳዲስ የገበያና የንግድ ውሎችን በጋራ የምንመለከትበት ዕለት። ባለፉት ቀናት በሀገራችን የወጡት አዳዲስ የማክሮ ኢኮኖሚ ማሻሻያ ውሳኔዎች፣ የምንዛሪ ፖሊሲዎችና ተያያዥ የታክስ ሕጎች በንግዱ ማህበረሰብ ዘንድ ሰፊ የውይይት ርዕስ ሆነዋል። በአሁኑ ሰዓት በማንኛውም የንግድ ዘርፍ ላይ ያላችሁ ስራ ፈጣሪዎች ቀጣዩ የገበያ አቅጣጫ ወዴት ነው? ውሳኔዎች ውስጥ በንግዳችን ላይ ምን አይነት ለውጥ ያመጣሉ? የሚሉ መሰረታዊ ጥያቄዎችን እያነሳችሁ እንደሆነ ይታወቃል። አሁን ባለው የገበያ ሁኔታ ውስጥ በየማህበራዊ ሚዲያውና በየካፌው የምንሰማው ወሬ አንድ አይነት ይመስላል። አሁን ቢዝነስ መስራት አይቻልም፣ ገበያው ተበላሸ፣ ሁሉም ነገር ተዘጋ እያሉ ተስፋ የሚቆርጡ ሰዎች በዝተዋል። ነገር ግን እውነታው ምንድን ነው? በኢኮኖሚክስ ሕግ ውስጥ አንድ የታወቀ እውነት አለ። ሕጎችና የገበያ ሁኔታዎች ሲቀየሩ ለአንዳንዶች የኪሳራና የውድቀት መንገድ ሲሆኑ፣ ሁኔታውን አስቀድመው ለተረዱ ብልህ ሰዎች ደግሞ ማንም ያላየው አዲስ የሀብት መፍጠሪያ በር ይከፍታል። ዛሬ በዚህ ቪዲዮ በአዲሱ ወቅታዊ የኢኮኖሚ ሁኔታ ላይ ተነስተን በአሁኑ ሰዓት በፍጥነት ልናቆማቸውና ልንጠነቀቅባቸው የሚገቡ አደገኛ ስህተቶችንና አሁን ባለው ሳምንት ብንጀምራቸው እጅግ አትራፊ የሚያደርጉ አዳዲስ እድሎችን በጥልቀት እንመለከታቸዋለን። ንግዶን ከመምራቱ በፊት ይህን መረጃ እስከ መጨረሻው በጥንቃቄ ይከታተሉ። የመጀመሪያው ዋና ዜናችን ከውጭ ዕቃዎች አቅርቦትና ከምንዛሬ ተመን ጋር የተያያዘ ነው። በአዲሱ የፋይናንስ መመሪያ መሰረት የምንዛሬ ዋጋ በገበያ ፍላጎትና አቅርቦት ላይ እንዲመሰረት መደረጉ ይታወቃል። ይህ ውሳኔ ከውጭ በሚገቡ ምርቶች ላይ የዋጋ መዋዠቅ ማምጣቱ አልቀረም። ትልቁ የቢዝነስ ስልት አሁን ባለው ሁኔታ የጥሬ ገንዘብ ፍሰትን በጥንቃቄ መያዝ ነው። እስኪ አንድ ቀላል ምሳሌ በአይነ ህሊናችሁ ስሙኝ። ዛሬ 1000 ብር የሚያወጣ ዕቃ ሸጣችሁ 100 ብር አተረፋችሁ እንበል። ያንን ያገኛችሁትን 1100 ብር በእጃችሁ ወይም በባንክ አስቀመጣችሁት። ከ2 ሳምንት በኋላ መልሳችሁ ያንን ዕቃ ለመግዛት መርካቶ ስትሄዱ የዕቃው መረከቢያ ዋጋ ወደ 1200 ብር አድጎ ሊጠብቃችሁ ይችላል። ይህ ማለት ያገኛችሁት ትርፍ ቀርቶ ዋናው ካፒታላችሁ ራሱ ተበላ ማለት ነው። ብር ዋጋውን በፍጥነት እየቀየረ ነው። ስለዚህ ዕቃዎችን ሸጠው የሚያገኙትን ገቢ ለረጅም ጊዜ በብሮሸሩ ወይም በጥሬ ገንዘብ ማቆየት የለቦትም። ያገኙትን ገቢ በፍጥነት ወደ ምርት መለወጥ ወይም ካፒታሉ ዋጋውን በማይቀይሩ ንብረቶች ላይ ማዋል አሁን ባለው ሳምንት የሚመከር ቀዳሚው የንግድ ጥበብ ነው። ሁለተኛ፣ የአዲሱ የታክስ ፖሊሲ አቅጣጫና የሀገር ውስጥ ምርቶች እድል። ሁለተኛው ወሳኝ መረጃ የመንግስትን አዲስ የታክስና የኤክሳይዝ ታክስን ማሻሻያን የተመለከተ ነው። አዲሱ ሕግ ከውጭ በሚገቡና እዚህ ሀገር ውስጥ መመረት በሚችሉ ምርቶች ላይ ከፍተኛ ታክስ ጥሏል። ይህ የተደረገው የሀገር ውስጥ አምራቾችን ለማበረታታት ነው። ይህ ማለት የውጭ ዕቃዎች በገበያ ላይ በጣም ውድና ተራው ሕዝብ የማይገዛቸው ይሆናሉ ማለት ነው። እዚህ ጋር ነው እንግዲህ ትልቁ ድል የሚመጣው። አሁን ገበያው በከፍተኛ ሁኔታ የሚፈልገው በሀገር ውስጥ የሚመረቱ ጥራት ያላቸውን አልባሳትን፣ የባህል ልብሶችን፣ የቆዳ ጫማዎችንና ቦርሳዎችን እንዲሁም የምግብ ምርቶችን ነው። ይህንን ቢዝነስ እንዴት ነው የምንሰራው? ትልቅ ሱቅ መከራየት አያስፈልጋችሁም። በሀገር ውስጥ ካሉ አነስተኛ አምራቾችና ዕደ ጥበባት ጋር በመነጋገር የሰሩትን ምርት በጥራት ፎቶና ቪዲዮ በማንሳት በቲክቶክ እና በቴሌግራም ገጻቸው ላይ ማስተዋወቅ ነው። የውጭ ዕቃዎች ስለሚወደዱ ሰዎች ወደ ሀገር ውስጥ ምርት ፊታቸውን እያዞሩ ነው። እዚህ ላይ ከገቡ የታክስ ጫናው ስለማይመለከቶ ከፍተኛ ትርፍ በአጭር ጊዜ ማግኘት ይቻላል። ሶስተኛው የቢዝነስ ዜናችን የሚያተኩረው በቴክኖሎጂና በሽያጭ ስልት ላይ ነው። በአሁኑ ወቅት የደንበኞች የመግዛት ምርጫ እየተቀየረ መጥቷል። ሰዎች ወደ ሱቆች በአካል ሄደው ከመግዛት ይልቅ ኦንላይን መገበያየትን እየመረጡ ነው። አሁን ባለው የቤት ኪራይና የማስኬጃ ወጪ ኦቨርሄድ ኮስትስ መጨመር ምክንያት ንግዱን 100% በአካል ሱቅ ላይ ብቻ መመስረት አዋጭነቱ እየቀነሰ ነው። አንድ ግልጽ ምሳሌ ልስጣችሁ። አሁን ባለው የገበያ ውድድርና የደንበኛ የመግዛት አቅም መቀነስ ምክንያት በርካታ ድርጅቶች፣ ካፌዎች፣ ሆስፒታሎችና ሱቆች ደንበኛ ለማግኘት እየተጨነቁ ነው። እርስዎ የማህበራዊ ሚዲያ ማስታወቂያን አሰራርን፣ የፎቶና ቪዲዮ ጥራት አቀራረብን ወይም የሽያጭ ስልትን በአጭር ጊዜ ተምረው ለእነዚህ ድርጅቶች ዲጂታል ማስተዋወቅ ስራዎችን ከሰሩ ያለምንም መነሻ ካፒታል
ከፍተኛ ትርፍ ማግኘት ይችላሉ። ድርጅቶች ደንበኛ ስለሚፈልጉ ለእናንተ ክፍያ ለመክፈል ወደ ኋላ አይሉ። የእናንተ ኢንቨስትመንት ስልካችሁና እውቀታችሁ ብቻ ነው። የተከበራችሁ የቢዝነስ ሰዎች፣ የኢኮኖሚ ህጎችና ፖሊሲዎች ሲቀየሩ ቁጭ ብሎ ማማረርና መጨነቅ ምንም አይነት መፍትሄ አያመጣም። ቀድሞ መረጃን ማግኘትና ስልትን መቀየር የንግድ ህልውናን ያስቀጥላል። አሁን ያለው ሁኔታ ፈታኝ ጎኖች ቢኖሩትም ለአስተዋይ ነጋዴዎች ግን አዳዲስ የገበያ በሮችን የከፈተ መሆኑን መዘንጋት የለብንም። እስኪ እናንተስ አሁን ባለው አዲስ የገበያ ሁኔታ ላይ ምን አይነት የታዘባችሁት ነገር አለ? በንግድ ስራችሁ ላይስ ምን አይነት ማስተካከያ ያደረጋችሁ? ሐሳባችሁን ኮሜንት ላይ አካፍሉኝ። እኔም እያንዳንዱን ኮሜንት እያነበብኩ መልሳለሁ። ይህ ወቅታዊ ትንታኔ ለወዳጅ ዘመዶ ወይም ለሌሎች የቢዝነስ ጓደኞቻችሁ እንዲደርስ ሼር ማድረጋችሁንና ቪዲዮን ላይክ ማድረጋችሁን አትርሱ። ላይክ ማድረጋችሁ ዩቲዩብ ቪዲዮን ለብዙ ሰው እንዲያሳይ ይረዳዋልና እንድታበረታቱኝ በዚሁ ያሳስባችኋለሁ። መልካም